አሁን የምነግራችሁ 3 ምክሮች ከዚህ በኋላ እንግሊዘኛ ስትናገሩ ያሰባችሁትን ነገር ሁሉ በግልጽ እንድታስረዱ ይረዳችኋል። ብዙ ጊዜ እንደ አማርኛ ተናጋሪ ሀሳባችንን በአማርኛ እናስብና ከዛ በኋላ መሀል ንግግር ላይ ነው ወደ እንግሊዘኛ የምንለውጠው። ይሄ ደግሞ በአእምሯችንና በአፋችን መካከል ያለውን ፍጥነት እንዲለያይ ያደርገዋል ማለት ነው። ይህን ችግር ለመፍታት የመጀመሪያው መፍትሄ ከራሳችሁ ጋር ማውራት ስል በእንግሊዝኛ ማለት ነው። ስለዚህ ዛሬ ምን እያደረጋችሁ ነው? ምን ልታደርጉ አስባችኋል? ባለፈው ምን ተፈጠረ? እነዚህ ነገሮች ለራሳችሁ በእንግሊዝኛ መግለጽ ስትለምዱ በመሀል ሁኔታዎችን ወደ እንግሊዝኛ ቀጥታ መለወጥ ትለማመዳላችሁ ማለት ነው። ስለዚህ የመጀመሪያው ትልቁ ስቴፕ ይሄ ነው፣ ከራሳችሁ ጋር በእንግሊዝኛ መነጋገር። ሁለተኛ ራሳችንን በእንግሊዝኛ መክበብ ነው። ይሄ ማለት የምናዳምጠው ሙዚቃ፣ ፖድካስት ሊሆን ይችላል፣ የምንመለከታቸው ፊልሞች እንግሊዝኛ ሲሆኑ ቃላታችን ወይም የዛ ቋንቋ ላይ ያለን የቮካብለሪ እውቀት ይጨምራል ማለት ነው። ስለዚህ ሁለተኛውና ዋነኛው ምንድነው? ራሳችሁን በእንግሊዝኛ ወይም በምትፈልጉት ቋንቋ መክበብ ማለት ነው። ሶስተኛና ዋነኛው ምክር ደግሞ 80-20 የሚባለው ህግ ነው። 80-20 ወደ ቋንቋ ሲመጣ ከአጠቃላይ ከእንግሊዝኛ ቋንቋዎች ውስጥ 20% የሚሆኑትን ብቻ ነው ብዙ ጊዜ የምንጠቀመው ማለት ነው። ከነዚህ ውስጥ ትክክለኛ ቴንስ አለ፣ ፓስት፣ ፕሬዘንት፣ እንደገና ደግሞ ፊውቸር። ከዛ ደግሞ እነዚህን ቃላቶች ውስጥ የድርጊት ቃላቶች አሉ፣ ሰብጀክት ቃላቶች አሉ፣ ሂ፣ ሺ፣ ዘይ። እነዚህን ቃላቶች በአጠቃላይ ብዙ ጊዜ የምንጠቀማቸው ምንድን ናቸው፣ ብዙ ጊዜ የሚተገበሩት አረፍተ ነገሮች ምንድን ናቸው ብለን ተመልክተን ከዛ የምናየው ነገር ላይም እንደገና ደግሞ እኛም ስንናገር እነዛን ቃላቶች ላይ አትኩረን ስንናገር የበለጠ ውጤታማ እንሆናለን ማለት ነው። ደስ የሚለው ደግሞ እነዚህን ሁላ ችግሮች የሚፈታ አፕሊኬሽን ይማሩ እየሰራላችሁ ስለሆነ ባዮ ላይ የሚገኘውን ፎርም በመሙላት ብቻ እየተመዘገባችሁ መከታተል ትችላላችሁ።